እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተህ መውሰድ ትችላለህ የራስህን ነገር አያገባኝም። ተሰጠኝ ወሰድኩት። ግን እንኳን አልሰራሽም። ልትጨቃጨቀኝ ደግሞ ግን እንኳን አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። ታዋቂው ቲክቶከር አዶናይ እና ታዋቂዋ ቲክቶከር ጃኒ በፍቅር ለረጅም ዓመት ማለትም ከ1 ዓመት በላይ ከቆዩበት የፍቅር ግንኙነት ሊፋቱ ችለዋል። ሰላም ተመልካቾች እንደምን ከርማችኋል? ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው ቪዲዮአችን ድረስ አብራችሁን ቆዩ እንላለን። ለቻናሉ አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ እያለን ወደ ዛሬ ወዳገኘነው መረጃ እናልፋለን። አስቀድመን እንደነገርናችሁ ታዋቂዎቹ ቲክቶከሮች አዶናይ እና ጃኒ በዛሬው ዕለት የፍቅር ግንኙነታቸውን መቋረጡና ለፍቅር ከቆዩበት ከ1 ዓመት በኋላ ለወደ ፍቅር ግንኙነታቸው እንደማይመለሱ ነግረዋል። ዛሬ በቲክቶክ እና በሌሎች ሶሻል ሚዲያዎች ላይ ብዙ ሰዎችን እያስደነገጠ ያለውን ዜና ይዘንላችሁ ቀርበናል። ብዙ ሰዎች ለረጅም ጊዜ በጣም የሚስማሙ ጥንዶች ብለው ከሚያውቋቸው አዶናይና ጃኒ በይፋ መለያየታቸውንም አሳውቀዋል የሚል ዜና በፍጥነትም ተሰራጭቷል። ብዙ ፋይሎች እስካሁን ድረስ ይህንን ማመን አልቻልኩም ቢሉም ምክንያቱም በሁለቱ ቲክቶክ ላይ ከተወደዱ ጥንዶች መካከል አንዶቹ ነበሩ። አዶናይ በራሱ አካውንት ላይ ያጋራው መልእክት ብዙ ሰዎችን በጣም አስደንግጧል። በዚያ መልእክት ውስጥ ከዛሬ ጀምሮ የፍቅር ግንኙነታችን አብቅቷል በሚል መልኩ በግልጽም ተናግሯል። ይህ ቃል ብዙ ፋኖቹን በአንድ ጊዜ አሳዝኗል፣ አስደንግጧልም። ከዚህ በፊት አብረው የሚሰሩት ፕራንክ ቪዲዮ፣ ቻሌንጅ፣ ሮማንቲክ ኮንተንት እንዲሁም በላይቭ ላይ ብዙ ሰዎችን ያዝናኑ እንደነበር የሚታወቁት እነኚህ ጥንዶች ሰዎች እነዚህ እስከ ጋብቻ ይደርሳሉ፣ ቢጋቡ በጣም ያምራሉ እያሉ ይናገሩ ነበር። ነገር ግን ዛሬ ያ የተወደደ ግንኙነት ማብቃቱን ብዙ ሰዎችን በጣም አስጨንቋል። እውነቱን ለመናገር በመጨረሻ ጊዜ ብዙ ሰዎች በሁለቱ መሃል ችግር እንዳለ መገመት ጀምሮ ነበር። ምክንያቱም ከዚህ በፊት በየቀኑ የሚለቁትን አብረው ያሉ ቪዲዮዎችን መቀነስ ጀምረዋል። ላይቭ ላይ የነበረው ፍቅርና ሳቅ ቀስ በቀስ እንደቀነሰ አድናቂዎቻቸው ማስተዋል ጀምረው ነበር። አንዳንድ ጊዜም በላይቭ ላይ ቀዝቃዛ ንግግር ወይም ያልተስማሙ እንቅስቃሴዎችም ይታዩ ነበር። ምክንያቱም ከዚህ በፊት በአንድ ወቅት ከታዋቂው ቲክቶከር ከጆን ዳንኤል ጋር ረጅም የሆነ የድብቅ ግንኙነት እንዳላቸውና ጆን ዳንኤልም ከእስር በተፈታበት ወቅት ታዋቂዋ ቲክቶከር ጃኒ ገብሩ ጆን ዳንኤል እንደናፈቃትና ከሱ ጋር ተመልሳ የፍቅር ግንኙነት መጀመር እንደምትፈልግ ገልጻ ነበር። ብዙ ሰዎች አሁንም ምን ተፈጠረ ብለውም እየጠየቁ ነው። በአሁኑ ሰዓት ምን አይነት ነገር እንደተፈጠረም አልተናገሩም። አንዳንዶቹ የሶሻል ሚዲያ ጫና ምክንያት ነው ይላሉ። ሌሎቹ ደግሞ የመተማመን ችግር፣ ቅናትና የግል አለመግባባት ሊሆን ይችላል ይላሉ። ግን እስካሁን ሁለቱም ዋናው ምክንያት በዝርዝር አልተናገሩም። ይህም ማለት የሚሰማው አብዛኛው ነገር ግምት ብቻ ነው። እንደምናውቀው በሶሻል ሚዲያ ውስጥ ያለ ፍቅር ቀላል አይደለም። ሰዎች ሁሉ ፍጹም እንድትሆኑ ይፈልጋሉ። አንድ ቀን ፎቶ ካለጠፋችሁም ወሬ ይጀምራሉ። አንድ ቀን ላይቭ ካልገቡ ጥያቄ ይበዛል፣ ኮሜንት ይጨምራል፣ ጫናም ይፈጠራል። እነኚህ ሁሉ በፍቅር ግንኙነት ላይ ከባድ ተጽዕኖ ያሳድራሉ። ምናልባት አዶናይና ጃኒም ከዚህ የተነሳ ለመለያየት ወስነውም ሊሆን ይችላል። ሌላው ብዙ ሰዎችን ያስደነገጠው ነገር አዶናይ በመልእክቱ ውስጥ ስለኛ መጥፎ ነገር አትናገሩ በሚል መልኩም ማሳሰቡ ነው። ይህ ደግሞ ሁለቱም ምንም እንኳን ተለያይተውም ቢሆን እርስ በርስ ክብር እንዳላቸው ያሳያል። በእውነተኛ ግንኙነት ሲያበቃ ለሰላም መለያየት ቀላል አይደለም። በተለይ በሚሊዮኖች ሰዎች ፊት ያለ ግንኙነት ሲሆን የበለጠ ከባድ ይሆናል። አሁንም ብዙ ፋኖች በኮሜንት ላይ ተመልሰው ይታረቃሉ ብለው እየጠበቁ ነው። አንዳንዶች ግን ይህ ቴምፖራሪ ብሬክአፕ ነውም እያሉ ይገኛሉ። ሌሎች ደግሞ ይህ የመጨረሻ ውሳኔያቸው ነው ብለውም ያስባሉ። እስካሁን ግን ያለው መረጃ እነሱ ግንኙነታቸውን ማቆማቸው ብቻ ነው የሚያሳየው። ጃኒም እንግዲህ በቲክቶክ ገጿ ላይ
ስቶሪዋ ላይ እንደተናገራችሁ ከሆነ ከአሁን በኋላ ምንም አይነት ከአዶናይ ከሚባል ሰው ጋር ምንም አይነት የፍቅር ግንኙነት እንደማይኖራት ተናግራለች። በእውነት ይሄ ዜና ብዙ ሰዎችን አሳዝነዋል። ምክንያቱም ብዙ ወጣቶች እንደነሱ እንደ ኢንስፓይሬሽን በመጠቀም ይመለከቱ ነበር። ፍቅራቸውን የሚወዱ ብዙ ሰዎች ነበሩ። ነገር ግን ህይወት እንደ ሶሻል ሚዲያ ቀላል አይደለችም። ከካሜራ ጀርባ ብዙ ያልታዩ ነገሮች ሊኖሩ ይችላሉ። እናንተስ ስለዚህ ጉዳይ ምን ታስባላችሁ? አዶናይና ጃኒ እንደገና ይታረቃሉ ብላችሁ ታስባላችሁ ወይስ ይህ የመጨረሻ መለያየታቸው ነው? አስተያየታችሁን ኮሜንት ላይ አቀርቡልን እንላለን። እንግዲህ እነኚህ ታዋቂ ቲክቶከሮች ለረጅም ጊዜ ከቆዩበት ከዚህ ፍቅር ግንኙነት ሊፋቱ የቻሉበት ትልቁ ምክንያት እንደሚባለው በቺቲንግ ማለትም በውስለትና ዝሙት ጃኒ የተባለችው ቲክቶከር እንደምትጠረጠር ይታወቃል። እንግዲህ አዶናይ እንደሚታወቀው በኢትዮጵያ ሕዝብ ላይ ሰፊ ተቀባይነትን ያገኘ በሰፊውም እንደሚንቀሳቀስና በአሁን ሰዓት በቁጥር 1 ቲክቶከር ተብሎ የሚታወቅ ነው። ባለፈውም አመት ላይ ቲክቶክ ክሬቲቭ አዋርድ ላይ በቲክቶክ ገጹ ከ5 ሚሊዮን ተከታይ እንዳገኘና ከዚህም ተከታዮቹ መካከል አብዛኞቹ የሱ በጣም ትልቅ ፋኖች ወይም ትልቅ አድናቂዎች እንደሆነ ይታወቃል። እንግዲህ ባለፈው አመት ላይም ከ4 ዋንጫ በላይ በማንሳት እስካሁን በኢትዮጵያ ታሪክ ማንም ያላደረገውን ማንም ያልደረሰበትን ደረጃ ደርሶ እንዳሳየ ታውቋል ማለት ነው። እንግዲህ ይህ ታዋቂ ቲክቶከር አዶናይ በአሁን ሰዓት ባለፉት ሳምንታት ላይ ከዴላን ፔጅ ከተባለው ሰው ጋር ሀገሪቱን ሲያስተዋውቅ እንደቆየና በኢትዮጵያ ላይ ከፍተኛ የሆነ የማስታወቂያ ስራ ለሀገሪቱ ሲሰራ እንደቆየ ይታወቃል። እንግዲህ እንግሊዝ በነበረበት ወቅትም ዴላን ፔጅ የተባለው ግለሰብ አዶናይን ፍቅረኛ እንዳለው ጠይቆት ነበር። እሱም በጣም የሚወዳት የሚያከብራት እንዲሁም በጣም የምትወደው ሚስት እንዲሁም ፍቅረኛ እንዳለው ተናግሮ ነበር። ነገር ግን በአሁን ሰዓት ታዋቂው ቲክቶከር ጃኒና አዶናይ ሊጣሉ ወይንም ሊፋቱ እንደቻለ ተገልጿል ማለት ነው። ይህ በግልጽ ምክንያቱ ያልታወቀ ነገር አንዳንድ መላምቶችን ማሳየት ጀምረዋል። አንዳንዶች አሁንም ጀምራ ከጆን ዳንኤል ጋር ቺት ታደርግበታለች። ባለፈው ይቅርታ እንዳረገላት ብቻ አይደለም ጃኒ በጣም ባለጌ እንዲሁም ክብር የሌላት ሴት ናት ሲሉ በኃይል ቃላቸውን አውጥተው ተናግረዋል። ምክንያቱም ባለፉት ጊዜያት ላይ አስቀድሜም እንደነገርኳችሁ ጃኒ ጆን ዳንኤል ከተፈታበት ወቅት ጀምሮ ከበፊት ፍቅረኛዋም እንደመሆኑ መጠን ለጆን ዳንኤል ጋር ጥብቅ የሆነ የፍቅር ግንኙነት መጀመሯ ተገልጾ ነበር። ነገር ግን ይህ ድብቅ የፍቅር ግንኙነት በራሱ በጆን ዳንኤል በግልጽ እንደወጣና እንደወጣባት ተገልጿል ማለት ነው። ምክንያቱም እኔ አሁን ላይ የልጅ አባት ነኝ፣ ልጄን ላሳድግ ሲል ታዋቂው ቲክቶከር ጆን ዳንኤል ገልጾ ነበር። እንግዲህ እነኚህ ሁለት ጥንዶች ጃኒና አዶናይ ለምን ሊፋቱ ቻሉ? በምንስ ምክንያት ሊሆን ይችላል የሚለውን እናንተም በኮሜንት ሴክሽናችን ላይ ሐሳብ አስተያየቶቻችን አቀርቡልን እያልን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። ተመልካቾቻችን መረጃችንን እዚህ ላይ እያበቃን፣ ለዚህ ቻናል አዲስ ከሆኑ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ቸር ቆዩ።